ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የአማርኛ ፊደላቶችን ቃላት እንዴት እንመሰርትባቸዋለን የሚሉትን አሳያችኋለሁ። መጀመሪያ ከዚህ ጋር የጻፍኳቸው የአማርኛ ፊደላቶች አሉ። የመጀመሪያዎች የአማርኛ ፊደላቶች አሉ። በእነሱ ስር ምን አይነት ቃላት እንደምሰሩት አንድ ባንድ አሳያችኋለሁ ማለት ነው። እነዚህ የምታዩቸው የአማርኛ ፊደላቶች ናቸው። በእነሱ ስር ደግሞ በእያንዳንዳቸው ቃላት መስርቼባቸዋለሁ። አንድ ባንድ አሳያችኋለሁ። እዚህ ጋር እንደምናያት መናት መ ሰ ረ ሸ ሸ ረ ሰ መ በእነዚህ አሁን በመስር ያሉትን ፊደላት የመሰረትኳቸውን አሳያችኋለሁ። በእነዚህ ምን አይነት ቃላት እንደመሰረቱ አሳያችኋለሁ ማለት ነው። መ ረ ቀ ነ መረቀነ መረቀነ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ቀ የመጀመሪያ፣ ነ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? መረቀነ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዮች ስንሄድ መሰለ መሰለ ማለት የመጀመሪያ ፊደል ናት። እዚህ ጋር የምታዩት ማለት ነው። ሰ ደግሞ እዚህ ጋር የምናያት የመጀመሪያ ናት። ለ ደግሞ የመጀመሪያ ናት ማለት ነው። በአንድ ላይ ስናነባቸው መሰለ መሰለ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መረጠ መረጠ ማለት የመጀመሪያ ፊደል፣ ረ የመጀመሪያ፣ ጠ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው መረጠ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ስንሄድ መከረ መከረ ማለት የመጀመሪያ ፊደል ናት። ከየመጀመሪያ፣ ረ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? መከረ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ መቀዘ 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 እነዚህ ፊደላቶች ሁሎችም የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች መቀዘ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ መከተ መከተ ማለት የመጀመሪያ፣ ከየመጀመሪያ፣ ተየመጀመሪያ። በአንድ ላይ ስናነባቸው መከተ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ መገመት መገመት ማለት የመጀመሪያ ፊደል፣ የመጀመሪያ፣ የመጀመሪያ፣ ደግሞ የቤተሰብ ስድስተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ምን ይላል? መገመት የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ኦኬ መጀመሪያ በመስር የመሰረትኳቸውን አንድ ባንድ ላይ አንብብላችሁና ወደ ቀጣዩ አዲስ ያሉትን ፊደሎች ደግሞ አሳያችኋለሁ። መረቀ መረቀነ መረቀነ መሰለ መሰለ መረጠ መረጠ መከረ መከረ መቀዘ መቀዘ መከተ መከተ መገመት መገመት። እንግዲህ እነዚህ ፊደላት ናቸው። ወደ ቀጣዮች ደግሞ የማሳያችሁ ደግሞ በሰስር የመሰረትኳቸው እንግዲህ እዚህ ጋር ታያት ሰናት ሰ በሰ ደግሞ የመሰረትኳቸው ላሳያችሁ። ሰላምታ 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 ማለት የዚህ ጋር ታያት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ መ ደግሞ የቤተሰብ ስድስተኛ፣ ጣ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ምን ይላል? ሰላምታ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሰረቀ ሰረቀ ማለት የመጀመሪያ፣ ረ የመጀመሪያ፣ ቀ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ሰረቀ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ሰከረ ሰከረ ማለት የመጀመሪያ፣ ከየመጀመሪያ፣ ረ የመጀመሪያ። በአንድ ላይ ስናነባቸው ምን ይላል? ሰከረ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ሰለጠነ ሰለጠነ ማለት የመጀመሪያ፣ የመጀመሪያ፣ ጠ የመጀመሪያ፣ ነ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ሰለጠነ የሚል ቃል ይሰጡናል ማለት ነው። ሰከነ ሰከነ
ሰ ማለት የመጀመሪያ ፊደል ከየመጀመሪያ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ሰከነ የሚል ቃል ይመሰርቱልናል ማለት ነው። ሰ ደ ደ ሰደደ ሰ ማለት የመጀመሪያ ፊደል ደ የመጀመሪያ ደ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ሰደደ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ መጨረሻ ወደ ቀጣዩ ፊደል ስንገባ ሰ መ ረ ሰመረ ሰ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ረ የመጀመሪያ ናት። እነዚህ ፊደላት በአንድ ላይ ስናነባቸው ምን ይላሉ? ሰመረ የሚል ቃል ይመሰርቱልናል ማለት ነው። አሁን ደግሞ ተራውን እጅ ላንብብላችሁ። ሰላምታ ሰላምታ ሰረቀ ሰረቀ ሰከረ ሰከረ ሰለጠነ ሰለጠነ ሰከነ ሰከነ ሰደደ ሰደደ ሰመረ ሰመረ በቃ ፊደላቶች እነዚህ ናቸው ማለት ነው። በሰ የመሰረቷቸው። ወደ ቀጣዮች ደግሞ በረ የመሰረቷቸው ላሳያችሁ። ረ ናት እንግዲህ የምታዩት ላይ ረ ሬ ረ ዴ ት ረዴት ረ ማለት የመጀመሪያ ፊደል እዚህ ጋር የምታዩት ደግሞ የቤተሰብ አምስተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ምን ይላል? ረዴት የሚል ቃል ይመሰርቱልናል ማለት ነው። ረ ገ መ ረገመ ረ ማለት የመጀመሪያ ገ የመጀመሪያ መ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ረገመ የሚል ቃል ይመሰርቱልናል ማለት ነው። ረሳ 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 ረ ማለት የመጀመሪያ ሳ ደግሞ የሰው ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ምን ይላል? ረሳ የሚል ቃል ይመሰርቱልናል ማለት ነው። ረዘመ ረዘመ ረ ማለት የመጀመሪያ ዘ የመጀመሪያ መ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ረዘመ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ረጋ ረጋ ረ ማለት የመጀመሪያ ጋ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ረጋ የሚል ቃል ይመሰርቱልናል ማለት ነው። ረጠበ ረጠበ ረ ማለት የመጀመሪያ ፊደል ጠ የመጀመሪያ በደግሞ የመጀመሪያ በአንድ ላይ ስናነባቸው ረጠበ የሚል ቃል ይመሰርቱልናል ማለት ነው። ሬደ ረዳ ረዳ ረ ማለት የመጀመሪያ ዳ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል? ረዳ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ እንግዲህ እንደምታዩት ሸ በሸ ደግሞ የመሰረቷቸው ላሳያችሁ። ሸለመ ሸለመ ሸ ማለት እንግዲህ የመጀመሪያ ፊደል እዚህ ጋር የምናያት ናት። መ ደግሞ እዚህ ጋር የምናያት ናት ማለት ነው። ለ ደግሞ የመጀመሪያ ፊደል ናት። በአንድ ላይ ስናነባቸው ምን ሸለመ የሚል ቃል ይመሰርቱልናል ማለት ነው። ሸመተ ሸመተ ሸ ማለት የመጀመሪያ መ የመጀመሪያ ተ የመጀመሪያ ሸመተ የሚል ቃል ይመሰርቱልናል ማለት ነው። ሸከፈ ሸከፈ ሸ ማለት የመጀመሪያ ከየመጀመሪያ ፈ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ሸከፈ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስናይ ሸጠ ሸ ማለት የመጀመሪያ ፊደል ጠ የመጀመሪያ በአንድ ላይ ስናነበው ምን ይላል? ሸጠ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሸፈነ ሸፈነ ሸ ማለት የመጀመሪያ ፈ የመጀመሪያ ነ የመጀመሪያ ሸለቆ 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 ሸ ማለት የመጀመሪያ ለ የመጀመሪያ ቆ ደግሞ የቀ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ሸለቆ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ወደ መጨረሻው ሸወደ ሸ ማለት የመጀመሪያ ፊደል ደ ደግሞ የደ ቤተሰብ ሁለተኛ ሸወደ ሸ ማለት የመጀመሪያ ወ ደግሞ የመጀመሪያ ደግሞ ደ ደግሞ የመጀመሪያ በአንድ ላይ ስናነበው ሸወደ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ ለዛሬ ቪዲዮ እንዳያችሁት የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።